በዚህ ሰዓት ሰበር ዜና ተሰምቷል። ዶናልድ ትራምፕ ኢራንን አስጠነቀቁ። ኢራን ከአሜሪካ ጋር በአስቸኳይ ስምምነት ካልደረሰች ከአሜሪካ የሚገጥማት ቀጣዩ ጥቃት ከዚህ በፊት ከነበረው በጣም የከፋ ይሆናል ሲሉ ፕሬዝዳንቱ አስጠንቅቀዋል። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ማስጠንቀቂያ ወደ ባህረ ሰላጤው ያሰማሩትን ግዙፍ የጦር አውሮፕላን ጫኝ መርከብንና ሌሎችንም በመጥቀስ አስፈላጊ ሲሆን በፍጥነት እና በአደገኛ ሁኔታ የሚሰጣቸውን ተልእኮ ለመፈጸም ዝግጁ መሆናቸውን ጠቁመዋል። በቬኔዙዌላ ላይ የወሰዱትን እርምጃ ያነሱት ትራምፕ ኢራን ጊዜው እየሄደባት እንደሆነና የኒውክሌር መርሃ ግብሯን በተመለከተ በፍጥነት ወደ ድርድር ጠረጴዛ ትመጣለች ብለው ተስፋ እንደሚያደርጉ አመላክተዋል። ቀደም ሲል ወደ ድርድር መጥተው ከስምምነት እንዲደርሱ ነግሬያቸው ነበር፣ ነገር ግን አልመጡም በማለት ባለፈው ሰኔ ወር ላይ የተፈጸመውን የአየር ጥቃት መከተሉን ገልጸዋል። የኢራኑ የውጭ ጉዳይ ሚኒስቴር ለአገራቸው መገናኛ ብዙሃን ምንም አይነት ንግግር እንዳልተጀመረ ነገር ግን ከአቀራራቢ አገራት ጋር ግንኙነት መጀመሩን ጠቁመዋል። ይህ የትራምፕ ማስጠንቀቂያ የተሰማው አብርሃም ሊንከን የተባለው ግዙፍ የጦር መርከብና በርካታ ተዋጊ መርከቦች ከተለያዩ አቅጣጫዎች ባለፈው ሳምንት ተነስተው ወደ መካከለኛው ምስራቅ ከደረሱ በኋላ ነው። ኢራን ውስጥ ከተከሰተው ተቃውሞ ጋር በተያያዘ የጸጥታ ኃይሎች ተቃዋሚዎችን መግደላቸውን የሚቀጥሉ ከሆነ ከባድ ጥቃት እንደሚፈጽሙ ትራምፕ ሲዝቱ ቆይተው ተቃውሞ ጋብ ብሏል። አሁን ደግሞ የኢራን ባለስልጣናት በተደጋጋሚ ያስተባበሉትንና ለሰላማዊ አገልግሎት ብቻ ነው የሚሉትን የኒውክሌር ግንባታቸውን በተመለከተ በፍጥነት ወደ ድርድር ቀርበው ካልተስማሙ እርምጃ እንደሚወስዱ ዝተዋል። አሜሪካ በኢራን ላይ ጥቃት የምትፈጽም ከሆነ በምትሰጠው የአጸፋ ምላሽ ቀጠናዊ ግጭት ሊከሰት ይችላል የሚል ስጋት በባህረ ሰላጤው አገራት ዘንድ ተጠናክሯል። በዚህም ሳቢያ የነዳጅ ዋጋ ጭማሪ ታይቶበታል። የኢራኑ የውጭ ጉዳይ ሚኒስቴር አባስ አርጋቺ አሜሪካ እኛን እያስፈራራች ድርድር ማድረግ አትችልም ሲሉም የአጸፋ ምላሽ ሰጥተዋል። አርጋቺ ዛሬ ይህንን ያሉት ትራምፕ ከኢራን ጋር ስለተፈጠረው ውዝግብ አሁንም የዲፕሎማሲ አማራጭ እንዳለ ከተናገሩ በኋላ ነው። የውጭ ጉዳይ ሚኒስቴሩ ዋሽንግተን ዛቻ እየሰነዘረች ባለችበት በዚህ ሰዓት ከአሜሪካ ጋር መነጋገር የማይቻል ነው፣ ምክንያቱም ትራምፕ ወታደራዊ እርምጃ መውሰድን ውድቅ ለማድረግ ፈቃደኛ ባለመሆናቸውም ብለዋል። ወታደራዊ ስጋት ከፍተኛ ደረጃ በደረሰበት በዚህ ሰዓት ዲፕሎማሲያዊ መንገድ ማካሄድ ውጤታማ ወይም ጠቃሚ ሊሆን አይችልም። ድርድሩ እንዲሻሻል ከተፈለገ ማስፈራሪያዎችን ከመጠን በላይ ጥያቄዎችንና ምክንያታዊ ያልሆኑ ጉዳዮችን ወደ ጎን መተው አለባቸው ሲሉ አርጋቺ ዛሬ ረቡዕ ዕለት ተናግረዋል። ተንታኞች ሲናገሩ ዲፕሎማሲ ሲሰራ ትራምፕ ይደበድባሉ። ይህንንም ከዚህ ቀደም በቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ ላይ ያደረጉት ነው ይላሉ። በፈረንጆቹ 2026 መግቢያ ላይ ትራምፕ የቬኔዙዌላውን ፕሬዝዳንት ኒኮላስ ማዱሮን ድርድር ሊጀመር ነው በተባለበት ሰዓት በአሜሪካው ዴልታ ፎርስ በካቴና እንደ ወንጀለኛ ታስረው መወሰዳቸውም የሚታወስ ነው። ማዱሮን ከሀገር ካስወጡ በኋላ አሜሪካ ከቬኔዙዌላ ከፍተኛ መጠን ያለው ነዳጅ እንደምትወስድም አስታውቃለች። የኢራን የነዳጅ መጠን ከቬኔዙዌላ በእጅጉ ከፍም እያለ ነው። እንግዲህ የሚሆነውን አብረን እናያለን። ሰብስክራይብ እያደረጋችሁ አዳዲስ መረጃዎች ሲወጡ አፕዴት የማደርጋችሁ ይሆናል።